ሴቶቹ የዚህ ሀገር ሴቶች አውቀው ሀብታም የሚጠብሱና የማይወዱትን ያረግዛሉ። ከዛ ካረገዙ በኋላ ይተዋቸዋል። ከዛ በወር አሁን ዛሬ የሆነ እንትን አይቼ የሆነች ሴት ልጁ አይ ቲንክ ባስኬትቦል ተጫዋች ነው ምናምን በወር $14,000 ነው ቻይልድ ሰፖርት የሚሰጣት ለልጇ። እና ሀብታም ከጠበሱ በወር $14,000 አስቢ። ልጅ $14,000 ይበላል። እሷ ራሱ የተንቀባረረ ላይፍ ትኖራለች ማለት ነው። እሱን እኮ ነው የምልሽ። እና አሉ እንደዚህ ደግሞ ተንኮለኛ ሴቶች፣ በጣም ተንኮለኛ ሴቶች አሉ። ስፔሲፊካሊ ነጮቹ በተለይ የመጨረሻ ተንኮለኛ ናቸው። ፈልገው ሀብታም ጥቁር ነው የሚያገቡት። ከዛ በአመት በ2 አመት ይፈቷቸዋል። ሳያገባት ካስረገዛትስ? ሳያገባትም ካስረገዛት እንደዚህ ማረ ለልጁ እኮ ነው ተቆራጩ። አንቺ በጣም ፌር ነው። ኧረ ወንዶች ተቸገሩ። ወንዶቹ ግን ያስቢው $14,000 ያሳዝናል። $14,000 ያው ለአንድ ልጅ ምን ልጁ ምን ወርቅ ነው እንደ የምታበየው በየቀኑ። ደስ ይላል ግን የሀብታም ልጅ ስለሆነ መቅበጥ አለበት ነው ይገባዋል። እውነት ግን ፌር ነው። እውነት ረቲጃ ጓጓሻታ ሁሉም አንድ